ኤኒዌይ ደሃ ሀብታሞች ገጥመውኝ ያውቃሉ። ያ ማለት ጥበብ የሌላቸው ገንዘብ ብቻ ያላቸው የገንዘቡን የመኖር ጥበብ ያላገኙ ግን ዋን ዌይ ኦር አናዘር መኒ ሜክ ያደረጉ ግን ስቲል ደሃ የሆኑ ሰዎች አሉ። ጤና ይስጥልኝ። ሜሮን ጥላውን እባላለሁ። የስነ ልቦና ባለሙያ ነኝ። ይህ እርቅ የተሰኘ የዩቲዩብ ቻናሌ ነው። እንደተለመደው ከራሴ ጋር ስላስታረቁኝ ሀሳቦች የምናወራ ይሆናል። ዛሬ ይዤላችሁ የመጣሁት ሀሳብ ምን ነው መሰላችሁ? በድህነት ስለተዋጠ ሀብት ነው። አስተውላችሁ ታውቃላችሁ? እንደዛ አይነት ነገር ሀብት ነው፣ ግን በድህነት ስለተዋጠ ሀብት። ብዙ ነገሮችን ሀብት ልንል እንችላለን፣ ግን ዛሬ ስለ ገንዘብ ነው የማወራው። የገንዘብ ሀብትን ከጥበብ ጋር ሲሆን ባለጸግነት ስለሚሆን ዛሬ የገንዘብ ሀብትን ብቻ ነው ማውራው። ሰው የገንዘብ ሀብት ያላቸው ሰዎች ግን ደግሞ የስነ ልቦና ድህነትን ኦቨርካም ስላላደረጉ ሰዎች ስለ ባህሪያቸውና ከዛ ኦብዘርቭ ስላደረኩት ነገሮች ማውራችሁ ይሆናልና የመጀመሪያው ነገር ድህነት ምንድነው ወይም ድህነትን የተረጎሙበት መንገድ የቱ ነው? እነኛ ሰዎች እዚህኛው ላይ እነሱ እያልኩ ነው ማውራው፣ ምክንያቱም ይሄ ኦብዘርቬሽን ነው እንጂ እኔንም የሚያማክል ነገር የለውም ውስጡ። ስለዚህ እነሱ ነው የምለው ማለት ነው። አንዳንድ ነገሮች እኛ እያልን ኢንተርናላይዝ የምናደርገው ይኖራል። እዚህኛው ላይ እኛ አንልም፣ እኔ አልልም፣ ምክንያቱም እኔን አይወክልም ይሄ ሀሳብ። ጀስት ኦብዘርቬሽን ነው ሼር ማድረጋችሁ። እንደ ባለሙያም እንደ ማህበረሰብም ነው እዚህ ላይ ማወራው። ስለዚህ ዶንት ጀጅ ሚ። የምትወዱትን ሀሳብ ብቻ ፒክ አድርጋችሁ ሂዱ ከዚህ ላይ። ኤኒዌይ ደሃ ሀብታሞች ገጥመውኝ ያውቃሉ። ያ ማለት ጥበብ የሌላቸው ገንዘብ ብቻ ያላቸው የገንዘቡን የመኖር ጥበብ ያላገኙ ግን ዋን ዌይ ኦር አናዘር መኒ ሜክ ያደረጉ ግን ስቲል ደሃ የሆኑ ሰዎች አሉ። ድርጊታቸው የድህነት ነው፣ አስተሳሰባቸው የድህነት ነው፣ ውሳኔያቸው የድህነት ነው፣ ፍላጎታቸው የድህነት ነው። ሁሉ ነገራቸው ዛሬ ላይ ኖሩ እንጂ የድህነታቸውን ነው የሚገልጹት ወይም የሚተገብሩት። እና ምን እንዳስብ ያደርጉኛል መሰላችሁ? እነዚህ ሰዎች በሀብት ወይም ደግሞ ሀብትን በመረዳት ቢሆን ኖሮ ያደጉትና የኖሩት ዛሬ ላይ ምን አይነት ፍላጎት ይኖራቸው ነበር? ምን አይነት አስተሳሰብ ይኖራቸው ነበር? ምን አይነት ህይወት ይኖራቸው ነበር? ምናምን የሚለው ነገር በጣም ኪረስ ያደርገኛል። አይ ጥሩ ናቸው እኮ ፋይናንሻሊ ስቴብል ናቸው እኮ፣ ግን ስቲል የድህነት ሜንታሊቲን ኦቨርካም አላደረጉትም። እና ሁኔታቸው በሙሉ የሚገልጽልኝ ያንን ነው። ግን ከዛ ደግሞ በጀርባው እንደዛ ቢሆን ኖሮ ዛሬ የሚፈልጉትን ነገር እንደ ማግኘታቸውና አቢዩዝ እንደማድረጋቸው ሳይሆን ይገባኛል ብለው በሚያስቡት መልኩ ኖረውና አድገው ቢሆን ኖሮ ምን ይሆን ነበረ? በቃ አሁን የሚኖራቸው ማንነት፣ ውሳኔያቸው ምን ለውጥ ይፈጥሩ ነበረ? አሁን ያላቸው ማንነት ላይ ምን የተለየ ነገር አስተውልባቸው ነበረ? ምናምን የሚለው ነገር በጣም ኪሪየስ ያደርገኛል። እውነት ለመናገር ይኸውላችሁ ሰዎች የድህነት ሜንታሊቲን በአንድም በሌላም ትራውማ ሊሆን ይችላል። ግን አንዳንዴ ትራውማችንን እንመርጠዋለን፣ አሊያም ደግሞ የምንፈልገው ይሄ ፒቲ የምናገኝበት ወይም የሚታዘንልን አይነት ትራውማ ላይ እስታክ እናደርጋለን። ወይም ደግሞ ከዛ የተነሳ የምናገኘውን የኢሞሽንና የአቴንሽን ፊዲንግ እንወደዋለን። ለዛ ሁል ጊዜ በዛ ቪክተም ማይንድ ሴት ውስጥ እንኖራለን። እገሌ ለምን ይሄን እናደረክ፣ እገሌ ይሄን ለምን ሰራ ሲባል እኔ እኮ ስንት ነገር በልጅነቴ ያላደረኩትን አሁን ማድረግ የለብኝም ብለው ኩዌስችን የሚያደርጉ ሰዎች ይኖራሉና ምን ይሆናል መሰላችሁ? አሁን ለሚያደርጉት ነገር ወይም አልራራላቸውም፣ አሁን ለሚያደርጉት ነገር ወይም አሁን ለሚናገሩት ንግግር ወይም ለሚያስቡት ሀሳብ የጥፋተኝነት ባለመብትነትን ማግኘት ይፈልጋሉ። እኔ እኮ እንደዚህ ስለሆንኩ ነው፣ እኔ እኮ እንደዚህ ስለተደረገ እኮ ነው፣ ታውቂያለሽ ሳድግ እንደዚህ ሆኖ እንደዚህ ሆኖ። ይኸውላችሁ በድህነት መኖር ወይም በድህነት ውስጥ ማደግ ለድህነት ሜንታሊቲ መብት አይሰጥም። ኦቨርካም ካላደረጋችሁት ኦቨርካም አድርጉት። ዛሬ ላይ ገንዘብ ስላላችሁ ወይም አቅሙ ስላላችሁ የምታደርጉትን ነገር ዋች ዮርሰልፍ እና ብታምኑም ባታምኑም አብዛኛው ነገር ራሳችሁን፣ ድህነታችሁን፣ የድሮ ሜንታሊቲያችሁን ፕሩቭ ስለማድረግ ነው እያንዳንዱ የምታደርጉት ነገር እንጂ ድህነትን ሜንታሊ ኦቨርካም አድርጋችሁት አይደለም። ወይም ደግሞ ድህነትን ትርጉሙን አውቃችሁ በትርጉም ደረጃ ድህነትን አሸንፋችሁት አይደለም። እንደዚህ ሳይሆን ሲቀር ምን ትሆናላችሁ መሰላችሁ? እንደ ሀብታም እየበላ እንደ ደሃ የሚኖር ሰው ወይም ደግሞ እንደ ሀብታም እየገዛ እንደ ደሃ የሚያስብ ሰው ትሆናላችሁ ማለት ነው። ያ በራሱ ፓራዶክስ ነው፣ እርስ በርስ የማይመሳሰል ነገር። ጥሩ ውድ ልብስ ገዝታችሁ ከዛ በኋላ
ልብሱ የማይመጥነው ቦታ ነው ለብሳችሁ የምትሄዱት። ወይም የአለባበሳችሁ ሪኳየር የማይደረግበት ቦታ ያንን ልብስ ለብሳችሁ ትሄዳላችሁ። ዩ ኖ ዋይ? ድህነትን ዲስፕሩቭ ስለማድረግ ነው እናንተ ያላችሁት እንጂ ሀብታም ስለሆናችሁ ወይም ደግሞ ያን የኑሮ ተግዳሮት ስላሸነፋችሁት አይደለም። ስቲል እዛ ሜንታሊቲ ላይ ነው ያላችሁት። ስለዚህ ምን ታደርጋላችሁ መሰላችሁ? በልጅነታችን ይገባናል ብላችሁ የምታስቡትን ነገር ሰዎችን ፕሩቭ ስለማድረግ ወይም ሰዎችን ስለማሳየት አንድ ወይም ደግሞ ራሳችሁን ፕሩቭ ስለማድረግ ለራሳችሁ እንደምትችሉ ስለማሳየት ሳይሆን በልጅነት ለሌሎች ሰዎች ይገባቸው የነበረ ነገር ለእናንተም እንደሚገባችሁ ብቻ በማመን ኤክስፔሪየንስ አድርጓቸው። ሂዱና ሞክሯቸው። በልጆቻችሁን የምታጫውቱበት ቦታ ሂዱና ተጫወቱ። እስቲ ያ ምን አይነት ፊሊንግ እንዳለው አስቡ። ግን ምንድነው መሰላችሁ እናንተ በድህነት ከኖራችሁ ወይም በድህነት ካደጋችሁ ያን ድህነት ቢት የምታደርጉበትን መንገድ ልጆቻችሁ ላይ ነው የምትተገብሩት። ያ ምን ይሆናል? ልጆቻችሁን አይዲያል እንድታረጓቸው ወይም ደግሞ እናንተ ለኔ ይገባኝ ነበር እኔ ማድረግ ነበረብኝ ብላችሁ የምታስቡትን ነገር ልጆቻችሁን ወደ ማስደረግ ወይም የልጆቻችሁ ፍላጎትና ዝንባሌ ያልሆነን ነገር ልጆቻችሁ ላይ ኢንቨስት እንደማድረግ ነውና ያ ደግሞ ነንሴንስ ነው የሚሆነው ለነሱ። ለምን ሪኳየርመንታቸው አይደለም ለልጆቹ ይሁኑ። እናንተ አላችሁላቸው፣ ስቴብል ሆናችኋል፣ ይገባቸዋል የምትሉትን ነገሮች እያደረጋችሁ ነው። ግን የእናንተን ደግሞ በእነሱ ላይ ዲስፕሩቭ ለማድረግ ትሞክራላችሁ። ሶ ይሄ ኢትስ ላይክ እንደ ውንድ ነው። ድህነትን በኪሱ ያሸነፈ በአእምሮ ግን ያላሸነፈ ሰው ባህሪዎች ጥቂቶቹ እነዚህ ናቸው። ግን ያው እንደሚጠላ ነገር ወይም ደግሞ ታይቶ እንደማይታወቅ ነገር ማድረግ አይደለም ድህነትን። እንደሚታወቀው መቼም አበሾች ነን፣ ሁላችንም በተወሰነ መልኩ ድህነትን እናየዋለን። በቤታችን ባናየው መቼም በጎረቤታችን ወይም በምንወደው ሰው አብረን አስተናግደነዋል። የማናውቀው ነገር አይደለም። ግን ይሄ ፒቲውን አትውደዱት ምናምን እንደዚህ እኮ የሚታዘንላችሁን ነገር እየወደዳችሁ እሱ እኮ እንደዚህ ስለሆነ ነው፣ እሷ እኮ እንዲህ ስለወጣች በዚህ ስለተመለሰች ነው ምናምን የሚለውን ነገር አትውደዱት። ጀስት ትራውማ እንኳን ቢሆን እዛ ትራውማ ላይ ለመቆየት የምትመርጡ እናንተ ናችሁ። አንድ ሁኔታ የተለያዩ ሰዎችን ትራውማታይዝ የሚያደርግበት መጠንም ሊለያይ ይችላል። አንዱን የሚያደርገው ሌላውን ሰው ላይ ያደርገውም ይችላል። ያ አክሰፕታብል ነው የሚከበር ሆኖ እንዳለ ግን ያን የገጠማቸውን ሰዎች ማናናቄ ወይም የነሱ ፊሊንግ አይሰማኝም ማለት ሳይሆን ይሄ መታዘንን ምንድነው የሚባለው አማርኛው? እንዲታዘንላችሁ አትውደዱ። ወይም ሲታዘንላችሁ ያለውን የትኩረትና የስሜት ምገባ አትውደዱት። በቃ ምስኪንነት ሲታዘንላቸው ማለት በመታዘን ውስጥ ዋጋቸውን የሚያገኙ ሰዎች አሉ። ወይም ደግሞ እከሌ እኮ እንደዚህ እኮ ሆኖ እንደዚህ ሆኖ እንደዛ አድጎ እንደዚህ ሆኖ በዚህ ወጥቶ በዚህ ተመልሶ ምናምን የሚባለውን ስቶሪያችሁን አትውደዱት። በቃ ድህነቱን ካልወደዳችሁት በድህነት የነበራችሁን ስቶሪ አትውደዱት። ምርጫችሁ አልነበረም። አንደኛ ኦቨርካም አድርጉት፣ አሸንፉት። ለልጆቻችሁ የሚነገር ለልጅ ልጆቻችሁ የሚነገር ቅርስ ታሪክ አታድርጉት። ጀስት የህይወት ጀርኒ ነው ነበረ። ማለፍ ስለቻላችሁ አለፋችሁ። ያስተማራችሁ ነገር ካለ ያስተማራችሁን ነገር ተምራችሁ አለፋችሁ። ሳያስተምራችሁ ማጎሳቅሏችሁ ከሆነ ተጎሳቅሏችሁ አለፋችሁ እንጂ አሁን የምትኖሩበት ብቃትና መድረስ ላይ ህይወት ላይ ያን የድህነት ሜንታሊቲ አምጥታችሁ አትኖሩት። እንደዛ ሲሆን ድሃ ሀብታሞች እላለሁ እኔ። ወይም ደግሞ በድህነት ውስጥ የዚህ ሰው ሀብት የዚች ሴት ሀብት ብቻ የማንም ቢሆን ይሄ ሀብት በድህነት ውስጥ የተዋጠ ነው እላለሁ። ለምን? ዊዝደም የለውም፣ ጥበብ የለውም። እንዴት ነው? ድህነት እኮ ብዙ ባውዳውን ማድረግን ያስተምራል፣ ከሰዎች ጋር አብሮ መኖርን ያስተምራል፣ ኮሚኒኬት ማድረግን ያስተምራል፣ ሰልፍ ወርዝን ያስተምራል፣ ብዙ ነገርን ያስተምራል እኮ። ግን ደግሞ ከተማርነው ይልቅ እኛ ከድህነት ኪፕ አድርገን የምንቆየው የተጎዳንበትንና ያላገኘውን የቀረብንን የጎደለብንን ነገር ብቻ ነው። ከዛ በኋላ ስናገኝ እነዛ ነገሮች እንዳሉብን አይነት ሆነን እንኖራለን። ለምንድን ነው? መሻሻል መስራት ይፈልጋል። ወይም ደግሞ እንደዚህ የነበረው የቀድሞ ማንነቴ ነው፣ ያ የቀድሞ ማንነቴ በምርጫዬ አላመጣሁትም፣ በስራዬም አላመጣሁትም። ስለዚህ አሁን ካለኝ ማንነት ጋር ይሄዳል አይሄድም፣ አሁን የማደርገውን ነገር እንዳደርግ ይፈቅድልኛል አይፈቅድልኝም የሚለውን ሁሉ ጊዜ ራሳችሁን እያጤናችሁ ተመልከቱት። ሌላ ደግሞ ሀብታም መሆን ሲባል የሀብትንም ትርጉም ማጤን ያስፈልጋል። እንዳልኩት ጥበብ ከሌለው ሀብት አይባልም። ወይም ደግሞ ገንዘብ ብቻ ከሆነ አንድ ጊዜ የሚሊየን ብር ማይንድ ሴት ለሌለው ሰው ሚሊየን ብር አይሰጥም ፈጣሪ አልኩኝ ማለት ነው። if it is a blessing ወይም ደግሞ ከፈጣሪ የመጣ ነገር ከሆነ ለእናንተ በወቅቱ የሚገባችሁና ለእናንተ የሚገባ ነገር
ሊሆንላችሁ የሚገባ ነገር ከሆነ ያ ማይንድ ሴት ሳይኖራችሁ ሚሊዮን ብር አይሰጥም ፈጣሪ እላለሁኝና አረ ገሌ ሚሊዮነር የሆነውስ ገሌ ሚሊዮነር የሆነውስ ምናምን ሲባል ያማ በራሱ ቼዝ አርጎት ነው። ስለዚህ በራሱ ቼዝ አርጎ ያገኘውን ሚሊየንስ ግን እንዴት አርጎ መተርጎም እንዳለበትና እንዴት ነፍስ እንደሚዘራበት እንዴት ወደ ህይወት ማድረግ እንዳለበት አያውቅም። ሶ ቼዝ ያረገው ሰውዬ የነበረው በምንድነው? በድህነት ነው። ሶ ዲስፕሩቭ ለማድረግ ሲፈልግ የነበረው ነገር ምንድነው? የድህነትን ሜንታሊቲ ነው። ስቲል ግን ቼዝ አድርጎ ካገኘውም በኋላ ኪሱ የሀብት ነው፣ ሜንታሊቲው የድህነት ነው ማለት ነው። ሶ እንደዚህ አይነት ነገሮችን እናንተ ማስተናግዳችሁ ታውቃላችሁ ብዬ አስባለሁ። የኔ የብቻ ያየሁት ነገር ላይሆን ይችላል። ሜቢ ሌላ ደግሞ ኦብዘርቬሽን ወስዳችሁም ሊሆን ይችላል። እናንተም ግን ያሰጋኛል። በተለይ ገንዘብ እስካለኝ ድረስ ምንም ነገር ላገኝ እችላለሁ፣ አፎርድ ላረግ እችላለሁ። የመቻልነት ስሜታቸውን ገንዘብ ላይ የሚያስመረኩዙ ሰዎችን ሳይ ያሰጋኛል። እነኚህ ሰዎች ሀብት ብቻ ነው ያላቸው ወይስ የሀብት ማይንድ ሴትም አላቸው? ቢንግ ሪች ኢዝ ሜንታሊቲ ብዬ አስባለሁ። በቃ የተሻለ ሜንታሊቲ ነው እንደ ሀብት የሚቆጠረው ለኔና ያ ሜንታሊቲ ሳይኖራቸው ግን ደግሞ ቁጥሩን እርን ያደረጉ ሰዎች እንዴት ነው ወደ መሬት የሚተረጉሙት ያን ሀሳብ የሚለው ነገር ያሳስበኛል። ባልባሌ መልኩም ሲተረጉሙት አይቻቃለሁ። አቢዩስ ያደርጉት አይቻቃለሁ። ሰዎችን አቢዩስ ያደርጉበት አይቻቃለሁ። ራሳቸውንም ኢቭን ፍላጎታቸውን ወደፊታቸውን ሲበዘብዙበት አይቻቃለሁ በገንዘባቸውና ትምክተኛ ሲያረጋቸው አይቻቃለሁ። ይሄ ማናለብኝነት ውስጥ ሲከታቸው አይቻቃለሁ። ይሄ ሁሉ ነገር ምንድነው? የሜንታሊቲ ድህነት ነው ምንለው። ጀጅ እያረኩት አይደለም፣ ግን በሚወክለው ቃል መግለጽ እንዳለብኝ ስለሚሰማኝ የስነ ልቦና ድህነት ነው የሚባለው። የገንዘብ ድህነት ያሸነፉ ሰዎች ስቲል የስነ ልቦና ድህነት ውስጥ ይኖራሉ። በዛ ሲሰቃዩ እናያለን። መርጠው ሲወዱትና በዛ ሲታዘንላቸው ትኩረት ሲሰጣቸው ያንን አቴንሽን ፍለጋ ያንን አቴንሽን መውደድ ራሱ በድህነት ሜንታሊቲ የሚቆዩና የሚኖሩ ሰዎችን አይቻቃለሁ። የራሳችሁ ጉዳይ እናንተ አይታችሁ ካላወቃችሁ፣ ግን የኔ ነው ኦብዘርቬሽን ነው የምነግራችሁና እስቲ እንዲህ አይነት ነገሮች ካሉ አጢኑት። ሌላ የድህነት ሜንታሊቲ ብዬ የማስበው ነገር እነኚሁ እያልኳቸው ያሉ ሰዎች እነሱ በመጡበት መንገድ ሌሎች ሰዎች ካልመጡ ተገቢ ነው ብለው አያስቡም። ወይም ደግሞ ጆርኒያቸው ላይ የሆነ ሰፈሪንግ ካለ የሆነ ቀረኝ የሚሉት ነገር ካለ የሆነ አልተመቻቸልኝም የሚሉት ነገር ካለ እዛው የድህነት ሜንታሊቲ ላይ ሲሆኑ ሌሎች ሰዎች ላይም በዛው ጆርኒ እንዲሆኑ ወይ ጣልቃ ይገባሉ ወይ ሀሳብ ያቀርባሉ ወይም ደግሞ ለሰዎች ለውጥ ወይም ሀብት ወይም ደግሞ ሰክሰስ አልጋ ባልጋ ሊሆንላቸው ይገባል ከሚለው ነገር አጌነስት ይሆናሉ። ወይም ደግሞ እነሱ ከመጡበት ኤክስፔሪየንስ የባሰ ወይም ደግሞ ከነሱ በሚስተካከል መልኩ ሌላም ሰው ኤክስፔሪየንስ እንዲያደርጉ ይፈልጋሉ። ይሄ የድህነት ሜንታሊቲ ውስጥ ያሉ ሰዎች ናቸው። አታቋቸውም? እነኛ የሆኑ የሩቅ አጎቶች፣ የሩቅ አክስቶች ወይ እንደዛ አይነት ቤተሰቦች የሏችሁም? እኔ እኮ ስንት ነገር አልፌ እንደዚህ ሆኜ በዚህ ተሰቅዬ በዚህ ወርጄ ነው እዚህ ጋር የደረስኩት፣ በቀልድ እንደዚህ መሆን አለ እንዴ ምናምን ይሏችኋል እንጂ ዛሬ ያሳኩትን ማሳካት እንዲደርሱበት ያገዛቸውን መንገድ አይነግሯቸውም ወይም አይመሯቸውም። ይኸውልሽ እንደዚህ እኮ የሆነው እንዲህ ሲሆን ነው፣ በዚህ ሲሆን በዚህ ሂጂ፣ በዚህ ሲሆን አማክሪ፣ ምክር ካልሰራ ይሄን ሞክሪ፣ ይሄ ባይሳካም ደግሞ ኢትስ ሌላ ነገር ይሳካል። እኔ እኮ እንደዚህ ሆኖብኝ እንደዚህ ፌል አድርጌ ይሄ ሁኔታ አነሳኝ፣ ይሄ ነገር አሻገረኝ የማይሉ ሰዎች ስቲል ገንዘብን በኪሳቸው ነው እንጂ በአእምሯቸው አላገኙትም። ወይም ደግሞ ገንዘብ እንጂ ግንዛቤ የላቸውም ልበለው። ገንዘቡን አገኙት እንጂ ገንዘቡን የማግኘትና በገንዘቡ የማኖርን ግንዛቤ አላገኙትም ብዬ አስባለሁኝ። ልክ እኔ ከተሰቃየው ማንም ሰው ሳይሰቃይ ለምን አርን ያደርጋል እንዴ? እኔ አፈርደሜ ግጭ አይደል እንዴ እዚህ ጋር የደረስኩት ምናምን የሚሉ ሰዎች አሉ አይደል? እኔ አውቃቸዋለሁ እንደሱ አይነቶቹንና እኔ እግዚአብሔር ከረዳኝና እነሱም ከረዱኝ ምን አለበት አፈርድሜ ባልገጥ እንዴ? ምን ችግር አለው? እንዲህ አይነት ነገሮችን ያዳበሩት ናቸው ጥበብ አላቸው ምለው። ወይም ደግሞ ገንዘብ አግኝተው ከገንዘቡ በላይ ደግሞ ገንዘቡን በጥበብ የሚኖሩት ደግሞ ኦኬ ይሄ ሰው ስትራግል እያደረገ ነው፣ እየሞከረ ነው፣ ለመሻገር የሚችለውን እየጣረ ያለ ሰው ነው፣ እንደዚህ ብለው እኮ ሊረዳው ይችላል። እኔ በዛ መንገድ አለፍኩኝ፣ አልጋ ባልጋ ነበረ ወይ የሚመክረኝ ሰው ነበረ ወይ አልነበረም ሊሆን ይችላል።
ወይም ብዙ ተሰቃይቼ ሊሆን ይችላል። ግን እኔ ብዙ መሰቃየት አትሊስት የማቀውና የተረዳሁት ያለፍኩት ኤክስፔሪየንስ የሆነ ነገር ከሆነ ደግሞ ለሰዎች ደግሞ ብመራበት ብረዳበት፣ አይ እንደዚህ እንደዚህ ቢሆን፣ አይ በዚህ ብትሆኑ በዚህ ብትመለሱ ማለት ብችል ደግሞ ድሃ ሀብታም አልሆንም ማለት ነው። ወይም ደግሞ እንደዛ የሚሉ ሰዎች ካሉ ድህነትን በሜንታሊቲ ኦቨርካም ያደረጉት ናቸው ማለት ነው። ያላደረጉት ያው ስትራግል ያርግ እንዴ እንደዚህ ሆኜ የለ እንዴ ምናምን እያሉ ከራሳቸው ጋር ኮምፔር ያደርጉታል። ደግሞ ኦቨርካም ያደረጉት ሰዎች ደግሞ ሄልፕፉል ይሆናሉ። አይ በዚህ ቢመራ፣ አይ በዚህ ቢያልፍ፣ አይ በዚህ ቢሄድ ብለው ሰዎችን ያግዛሉና የድሃ ሀብታሞች ባህሪ እስከማውቀው ድረስ ይሄኛው ነው። ሌላው ምንድነው በድህነት ውስጥ ወይም በድህነት ሜንታሊቲ ውስጥ ያሉ ሀብታሞች ብዬ የማስበው ወይም እንደዛ ኦብዘርቭ ያደረኳቸው ሰዎች ያላቸው ባህሪ ምንድነው ይመስላችኋል? በአድራጊነት ውስጥ መሞላት፣ በቻይነት ወይም ደግሞ እንዴት ነው ሁሉ ነገር ላይ ወይ ብዙ ነገር ላይ ኬፐብል የሆኑ የሚመስላቸው እነኛ ሰዎች ታውቋቸዋላችሁ። ገንዘብ እስካለኝ ድረስ ማድረግ የምችለውን ሁሉ አደርጋለሁ የሚሉት ይሄ የአድራጊነታቸውን የማይቆጥቡት ሁሉ ነገር ማድረግ ስለሚቻል እንደማይደረግ የማይረዱት ሰዎች አሉ አይደለ? እኔ እኮ እንደዚህ ማድረግ እችላለሁ፣ እኔ እኮ በዛ መውጣት እችላለሁ፣ እኔ እኮ ገሌን እንዲህ መናገር እችላለሁ፣ እኔ እኮ ገንዘብ ስላላቸው ብቻ ሁሉ ነገር ላይ የቻይነት ስሜት የሚሰማቸው ሰዎች እኔ የሚሉት ይሄ በኢጎ የተዋጡት አሉ አይደለ? በቃ ገና ከሰልፋቸው ጋር ያልተዋወቁት በትምክህት ውስጥ ያሉት ገንዘብ ማግኘት አድራጊነትን አለ እንዴት ነው ገንዘብ ማግኘት ቻይነት የሆነ አይነት ስሜት የሰጣቸው እነሱ ገና ያን ሜንታሊቲ ኦቨርካም ያላደረጉት ናቸው። እስካለኝ ድረስ ሁሉንም ነገር እችላለሁ የሚሉት ማድረግ የማይቻል ነገር እንዳለ መረዳት ያልጀመሩት ሰዎች ናቸው። ወይም ደግሞ ነገሮች ሁሉ ማድረግ የተቻሉት እነሱ ማድረግ ስለቻሉ ብቻ እንዳልሆነ ያልገባቸው ሰዎች ናቸው። እና ኦቨርካም ማድረግ ይሄ ምንድነው መርታት መብለጥ የሚባል ነገር አለ። ጀስት መርጠን ላይሆን ይችላል። ቅድምም እንዳልኩት እዚህ ሁኔታ ላይ የምንገኘው ይሄን ጀርኒ ልንሄድ የምንችለው የሄዱትም ሰዎች መርጠው ላይሆን ይችላል። ግን ሁሉ ጊዜ ይሄ እኔ እንደዚህ ስለሆንኩ እንደዚህ ስለቻልኩ እንደዚህ ስላደረኩ ከሚለው ነገር ያልወጡት በጣም ያሰጉኛል። ስቲል ጥበብ የለውም ማግኘታቸው አልተቃኘም። ጀስት ይሄ እንዴት ነው ስለተቻለ ብቻ የሚኮንና የሚደረግ የሚመስላቸው ሰዎች አሉ። ያልዳኑት ድህነትን በስነ ልቦና ደረጃ ያልዳኑት አሉ። በኪሳቸው ብቻ የዳኑት አሉ። እምብኝ የሚሉት ደግሞ አሉ። አይ ገንዘብ ስላለህ እኮ ብቻ ወይም ስላለሽ ብቻ ስለተገኘ ብቻ ይሄን እኮ ማድረግ አይቻልም፣ ውይ ይሄንን እንኳን አፎርድ አታረጉትም ሲባሉ እምብኝ የሚሉት ደግሞ አሉ። እንዴት እኔ እኮ ይሄን ሁሉ ያረኩ ሰው ነኝ፣ እኔ እኮ በጣም ብዙ ነገር የቻልኩ ሰው ነኝ እንዴት ብለው አሻፈረኝ እምብኝ የሚሉት ሰዎች ሲገጥሟችሁ እባካችሁ ተረዷቸው። ድህነትን በኪሳቸው ነው እንጂ በስነ ልቦናቸው ኦቨርካም ስላላደረጉት ነው ብዬ አስባለሁኝ። ከዚህ ጋር ተያይዞ ምናልባት አሁን ይሄን ሳወራ በየቤታችሁ ናችሁ ይሄን እያስተናገዳችሁ ያላችሁ ሰዎች ልትኖሩ ትችላላችሁና እንደው እንደ ጥቆማ 1 2 ወይም 3 ሀሳብ ለስጣችሁ። የመጀመሪያው በእንዲህ አይነት ነገር እየተሰቃያችሁ ከሆነ ወይም ደግሞ አሁን የምናገረውን ነገር ራሳችሁ ላይ እያስተዋላችሁ ያላችሁ ሰዎች ካላችሁ ራሳችሁ ላይ በጣም ስሩ። ምንድነው የምፈልገውን ነገር ለምንድን ነው የምፈልገው? ጀስት በፊት ከነበረኝ ሜንታሊቲና ይገባኛል የምለውን ነገር ስላላገኘሁት አሁን ያኔ ይገባኛል ያልኩትን ነገር አሁን ስለማግኘት ነው ወይስ ደግሞ ጉዳዩ ስለሚያስፈልገኝ ነው? ይሄ ኒድ እና ዋንት የሚሉትን ነገሮች ለይታችሁ ራሳችሁ ላይ እዩ። ከዛ በተጨማሪ ደግሞ ያው ኦነስት የሆነ ሰጀሽን ሰጣችሁ ቴራፒ ወሰዱ ወይም ደግሞ እንዲህ አይነት ነገሮችን ቢት የምታረጉበት ሌላ በጣም ብዙ በድህነት ውስጥ ከመኖርና ከማደጋ ተዳብለው የሚኖሩ ብዙ አይነት ችግሮች ሊኖሩ ይችላሉ። ስለዚህ ራሳችሁን ለቴራፒ ክፍት አድርጉ። በተጨማሪ ደግሞ ከማንኛውም ሁኔታና ሰው ለመማር ዝግጁ ሁኑ። እኔ እኮ የሚለው ነገር እስታክ ያስደርጋል። ኢቭን የሆነ ሀሳብ ሲወራ የሆነ ነገር የጋራ ቦታ ላይ ተቀምጣችሁ እኔ የምትሉ ሰዎች ትኖራላችሁና ያን እንኳን ራሳችሁ ላይ የምታስተውሉ ከሆነ እስቲ እኔ የሚለውን ነገር ቁጭ አድርጉትና ጥበብ ይኖራችሁ የመስማት ከሰዎች የመማር የሰዎችን ሂደት የማየት ሰዎች ያሸነፉበትን ነገር ከመረዳት ከማድመጥ ምናልባት እንግዲህ ሜንታሊቲውን ኦቨርካም ልታረጉት ትችላላችሁ። ሃይሊ ሰጀስተድ የሚሆነው ቴራፒው ቢሆንም ማለት ነው። ሌላው ነገር ምንድነው ሰልፍ አፕሩቫል ላይ አትቆዩ። በቃ
ማድረግ ስለምትችሉ ታደርጋላችሁ። ይሄ የሰው ልጅ ሁሉ የሚያደርገው ተአምር ነው ማለት ኪስ ስለተሞላ ብቻ የሚደረግ ተአምር አይደለም። ሰዎች በባህሪያቸው ታጋይ ናቸው እና ኤንድ ኦፍ ስቶሪ ማድረግ የሚችሉትን ሁሉ ከማድረግ አይቀሩም እና ለእናንተ ብቻ የተሰጠ ወይ እናንተ ብቻ ኪሳችሁ ስለሞላ የምታገኙት ቻይነት የለም እዚህ ዓለም ላይ አቢዩዛል ከመሆን ውጪ ማለት ነው። አቢዩዝ ማድረግ ኦፍ ኮርስ ይቻላል፣ ግን ጤናማውን መቻል ማንኛውም ሰው ይችላል። የሰው ልጅ ባህሪው መቻል ነው፣ በራሱ የማይችለው ነገር የለም እና እናንተ ተጨማሪ ኤክስትራ የሆነ ነገር ማግኘት ስለቻላችሁ አይደለም የምትችሉት። የጊዜው ሁኔታ ይለያይ እንጂ ማንም ሰው የሚፈልገውን ነገር ማድረግ እንደሚችል እኔ ምስክር ነኝ። ምንም ሀብት ስላገኘ አይደለም፣ ድህነት ውስጥ ስለነበረ አይደለም፣ ምንም ስለሆነ ሳይሆን አቅም ስላለው ነው። የቻይነት አቅም ስላለው ነው። የቻይነት አቅሙ በሰዎችም በገንዘብም የተደገፈ አይደለም። የተፈጥሮ የቻይነት አቅም አለው የሰው ልጅና ሃምብልድ ሁኑ፣ ትሁት ሁኑ፣ ራሳችሁን ዝቅ አድርጉና የቻልኩት እኮ እግዚአብሔር ስለረዳኝ ነው ወይም አምላኬ ስለረዳኝ ነው በሉ። ያኔ ልክ ኪሳችሁ ላይ ያስቀመጣችሁትን መታመን ወደ ፈጣሪ ስትወስዱት በራሱ ይሄ የድህነት ሜንታሊቲው እየለቀቃችሁ ይሄዳል። ለምን? ገንዘብ የሚያሳድገው ነገር ፓወር ነው። ፓወር ደግሞ የሚሰጠው ነገር ትምክት ነው። እኔ እችላለሁ፣ እኔ ነኝ የማደርገው፣ ይሄማ የኔ ነው። ከዛ ቀጥሎ ቴሪቶሪ ነው የሚያመጣው። ስለዚህ ከዚህ ነገር ራሳችሁን አውጡ። ከዛ በኋላ ማድረግ የምትችሉትን ነገር ራሳችሁ ላይ መጀመሪያ አድርጉት። የምትችሉትን ነገር ለራሳችሁ ቻሉ እንጂ እንደምትችሉ ለሰዎች ለማሳየት ብላችሁ አትቻሉ። በተጨማሪ ደግሞ ከዚህ ነገር ጋር የተያያዘ ሪሰርች ስሩ። እነዚህ ነገሮች የሚደግፍ መጽሐፍ ካለ አንብቡ። ሃይሊ ሰጀስትድ ቴራፒ ግቡ። ሜሮን ጥላሁን ነበርኩኝ። ያላችሁት የእርቅ ዩቲዩብ ቻናሌ ላይ ነው። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ባይ